ጭንቀት በክርስቶስ ብርሃን እንዳንሆን ያደርገናል። ትክክለኛ የሆነ ኑሮ እየኖርን እንዳልሆነ እንዲሰማን የእርግጠኝነት ጉድለት እንዲኖረን ያደርጋል። አባቶቻችንም እንደተናገሩት ከመተኛትህ ከተወሰኑ ደቂቃዎች በፊት የክርስቶስን ስም ጠርተህና ቅዱሳት መጻሕፍትን ተመልክተህ ተኛ ይላል። ስለዚህ ልንተኛ ስንል የምናያቸው ነገሮች ሌሊት ቅዠት ይሆናሉ፣ ነፍሳችን ስለምታስታውሳቸው። ስለዚህ ጤነኛ ያልሆነ እንቅልፍ፣ ጤነኛ ያልሆነ ውሎ፣ ጤነኛ ያልሆነ ስራ ይኖረናል እና አንዱ የበሽታ ምንጭ ነው። ፍላጎት ማጣት በጣም የሰው ልጅ ምንድን ነው የሚባለው? እግዚአብሔር ለሰው ልጅ የሰጠው ጸጋ ትልቁ ፍላጎት፣ ለመጽደቅም ፍላጎት፣ ለማስቀደስም ፍላጎት፣ ለመመንኮስም ፍላጎት፣ ለማግባትም ፍላጎት፣ ለሁሉም ፍላጎት ያስፈልጋል። ፍላጎታችን የቀዘቀዘ እንዲሆን ያደርጋል። ይሄ አንዱ በሽታ ነው እና ጭንቀት እንድንጨነቅ ያደርገናል። ማንፈታው ነገር ውስጥ እንገባለን። በሁሉ ነገር ግራ የተጋባን፣ በቃ ግራ የገባው ኑሮ የምንኖር፣ ምርጫችን ትክክል እንዳልሆነ የሚሰማን፣ ሌላው ቀርቶ የቆምንበት እምነት እንኳን ትክክል ነው አይደለም እንድንል ቀጥሎ ይህን አመጣለሁ። ስለዚህ ጭንቀት በክርስቶስ ብርሃን እንዳንሆን ያደርገናል። ትክክለኛ የሆነ ኑሮ እየኖርን እንዳልሆነ እንዲሰማን የእርግጠኝነት ጉድለት እንዲኖረን ያደርጋል። ሁልጊዜ እርግጠኞች አይደለንም በምንወስነው ውሳኔ። አንዱ ይሄ ነው። ስለዚህ አንዱ ሸክም የከበዳችሁ ወደ እኔ ነው ብሏል ክርስቶስ። አንዱ ሸክማችን ይሄ ነው።